የዘንድሮ የ12ኛ ክፍል ውጤት መግለጫ በተመለከተ ዛሬ አመሻሹን የትምህርት ሚኒስትር ዶክተር ብርሃኑ ነጋ መግለጫ ይሰጡ ቆይቷል። በመግለጫውም ባለፈው ዓመት አንድም ተማሪ ያላሳለፉ ትምህርት ቤቶች ቁጥር 1232 የነበረ ሲሆን ዘንድሮ ወደ 565 ዝቅ ብሏል። ይህም ማለት ወደ 700 የሚጠጉ ትምህርት ቤቶች ዘንድሮ ቢያንስ አንድ ተማሪ ማሳለፍ ችለዋል። ኮምፒውተር ወይም ኦንላይን ኤግዛም በዘንድሮ ፈተና በኮምፒውተር የተፈተኑ ተማሪዎች የማለፍ ምጣኔ 18.37% ሲሆን በወረቀት የተፈተኑ ደግሞ 4.2% ብቻ ነው። ሚኒስተሩ በሚቀጥለው ዓመት ፈተናው 100% በኮምፒውተር ለመስጠት ዝግጅት እያደረገ መሆኑን ገልጿል። 100% ተማሪዎቻቸውን ያሳለፉ ትምህርት ቤቶች ባለፈው ዓመት 62 ትምህርት ቤቶች ብቻ ሙሉ ተማሪዎቻቸውን ያሳለፉ ሲሆን ዘንድሮ ይህ ቁጥር ወደ 88 አድጓል። አዲስ አበባ 24 እና ኦሮሚያ 37 ትምህርት ቤቶች ከፍተኛውን ድርሻ ይዘዋል። የዘንድሮ የውጤት ሪከርድ በተፈጥሮ ሳይንስ ወንድ 591.6 ከ600 ኦዳ ልዩ አዳሪ ትምህርት ቤት አዳማ፣ ሴት 583 ከ600 አገው ምድር ወይም እንጅባራ። በማህበራዊ ሳይንስ ወንድ 576.25 ከ600 ዶደላይ ፋቦሩ፣ ሴት 569.1 ከ600 ቦሌ ሱፐር ሆሊ ሴቪየር ወይም አዲስ አበባ። የዲሲፕሊን እርምጃዎች ፈተና ላይ ስልክ ይዘው በመገኘታቸውና የተለያዩ የፈተና ደንቦችን በመጣሳቸው 265 ተማሪዎች ውጤታቸው ተሰርዟል። የተማሪዎች ቁጥርና የማለፊያ ነጥብ በዘንድሮ ፈተና ከ50% በላይ የመጡ ተማሪዎች ቁጥር ከ70,000 በላይ መሆኑ ተገልጿል። ይህም ባለፈው ዓመት ከነበረው ቁጥር ከፍተኛ መሻሻልን አሳይቷል። ውጤት መቼ ይታያል? ተማሪዎች ውጤታቸውን ከሰኞ ጠዋት ወይም ማክሰኞ ከሰዓት ጀምሮ መመልከት ይችላሉ። በውጤታቸው ላይ ቅሬታ የሚኖራቸው ከሆነም ከ5 እስከ 6 ቀናት ቅሬታ የማቅረቢያ ጊዜ የሚሰጣቸው ይሆናል ተብሏል። በአጠቃላይ የትምህርት ሚኒስቴር ውጤት የትምህርት ጥራት ሪፎርም ውጤት እያመጣ መሆኑን አመላካች ነው ብለዋል። በቀጣይም የተማሪዎችን ውጤት ይበልጥ ለማሻሻል የአዳሪ ትምህርት ቤቶችና የቴክኒክና ሙያ ትምህርት የማስፋፋት ስራ እንደሚቀጥል ተገልጿል። ነሐሴ 16 ቀን 2018 ዓ.ም ኢትዮ ወቅታዊ